ብዙ ጊዜ ራሴን ከምጠይቃቸው ጥያቄዎች መካከል አንዱ የሆነው በዚህ ሰዓት ቪዲዮ ኤዲቲንግ ገና ብዬ ብጀምር እንዴት አድርጌ ነው አሁን ያለሁበት ደረጃ መድረስ ብችለው የሚለውን ነገር ነው። ናት ኦንሊ ቪዲዮ ኤዲቲንግ፣ በምንም አይነት ክሬቲቭ ስራ ውስጥ ልትሆኑ ትችላላችሁ። በግራፊክስ ዲዛይን፣ በዌብሳይት ዴቨሎፕመንት፣ ኤኒ ካይንድ ኦፍ። ግን ዘ ቤስት እንዴት አድርገን ነው መድረስ የምንችለው የሚለው ኮንሰፕት ላይ ነው። እኔ ቪዲዮ ኤዲተር ስለሆንኩ ከእሱ አንጻር አድርጌ ነው ምነግራችሁ። በዚህ ቪዲዮ ማሳያችሁ እንዴት አድርጌ እንደምጀምር ነው። ምንም አይነት እውቀት ባይኖረኝ፣ ምንም አይነት ገንዘብ ባይኖረኝ፣ ምንም አይነት እቃ ባይኖረኝ እንዴት አድርጌ ነው ራሴን አስተምሬ አሁን ያለበት ደረጃ ማድረስ ምችለው። እሱን ነገር ዛሬ ብሬክዳውን እያደረግን አንድ በአንድ ምናየው ይሆናል። ይህ ቪዲዮ ለእናንተ ነው እንዳያመልጣችሁ። ነገር ግን በዚህ ስትራቴጂ ለመሄድ ፕሮባብሊ ሌዚ ከሆናችሁ ወይም ሃርድ ወርከር ካልሆናችሁ ጀስት ፓስ ብታደርጉት ጥሩ ነው። ይህ ቪዲዮ ኦር ላይክ ሃርድ ወርከር ከሆናችሁ በኋላ መታችሁ ብታይ ጥሩ ነው። ስፔሻሊ በጣም ኢርሊ ስቴጅ ከሆናችሁ መጀመሪያ አካባቢ ከሆናችሁ ስማርትም አት ሴም ታይም ሃርድ ወርከርም መሆን መቻል አለባችሁ ማለት ነው። ሃርድ ወርከር ከሆናችሁ ይህን ቪዲዮ ጨርሳችሁ ማየታችሁን አትርሱ። በዚህ ቪዲዮ መጨረሻ ለእናንተ ከባድ የሆነ ሰርፕራይዝ አለ፣ እንዳይመልጣችሁ። ስሜ ዳዊት ተስፋ ይባላል። ላለፉት 5 ዓመታት ቪዲዮ ኤዲተር ነበርኩ። አሁን ላይ 6 ፊገር ኢንካም ጀነሬት የሚያደርገውን የቪዲዮ ኤዲቲንግ ኤጀንሲ ኮፋውንደር ነኝ። እናም በቪዲዮ ኤዲቲንግ እንዴት መኒ ሜክ እንደሚደረግ ሶሊድ የሆነ ኤክስፒሪየንስ አለኝ። እናንተም ጥሩ ኤክስፒሪየንስ ኖራችሁ አሪፍ ስኪል ይዛችሁ በዚህ ስኪላችሁ ደግሞ መኒ ሜክ ማድረግ የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻው ማየታችሁን አትርሱ። እንደገናም የትኛውንም አይነት ክሪኤቲቭ ስኪል ይዛችሁ ላይክ መኒ ሜክ ማድረግ የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ። አት ኤኒ ታይም ሊጠቅማችሁ ይችላል። በዚህ ቻናል ቶፕ የሆኑ የመኒ ሜኪንግ ስኪሎችን እናያለን። ላይክ ፕሮባብሊ እንደ ቱቶሪያል። እሱ ብቻ አይደለም፣ አሁን ላይ ቢልድ እያደረግኩ ያለሁትን ቢዝነስ ጆርኒን ሼር ማድረግበት ቻናል ነው። ይህ ቻናል እንዲያመልጣችሁ አልፈልግም። ፕሮባብሊ ኢንተርፕረነር የመሆን ህልም ካላችሁ፣ ትላልቅ ኢንተርናሽናል የሆኑ ቢዝነሶችን ቢልድ ማድረግ የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ሳታደርጉ እንዳታልፉት። ኮምፕሊትሊ ዜሮ ከሆናችሁ ስኪላችሁ ላይክ በምንም አይነት ክሬቲቭ ወርክ በቪዲዮ ኤዲቲንግ ሆነ በየትኛውም አይነት ክሬቲቭ ወርክ ላይ ኮምፕሊትሊ ዜሮ ከሆናችሁ እና ያን ስኪል ደግሞ ሌቭል አፕ ማድረግ የምትፈልጉ ከሆነ አንደኛው ሪኮመንዴሽን ምንድነው? አንድ ፕላትፎርም ምረጡ። ላይክ ፕሮባብሊ በቪዲዮ ኤዲቲንግ ከሆነ ፕሪሚየርን ሪኮመንድ ማድረጋችሁ ፕሪሚየር ምረጡ። አዶቤ ፕሪሚየር ፕሮ ማለት ነው። ይህን ሶፍትዌር ቴሌግራም ቻናል ላይ የምታገኙ ይሆናል። ከታች ዲስክሪፕሽን ላይ ፒን አደርግላችኋለሁ። ይህንን ሶፍትዌር መርጣችሁ በጣም መለማመድ ይኖርባችኋል ማለት ነው። ብዙ ሰዎች የሚያደርጉት ምንድን ነው? ስፔሻሊ ጀማሪዎች ፕሪሚየር ይጀምራሉ፣ ከዛም ካፕከት ይላሉ፣ ከዛም ኤኒዌር ላይክ ፋይናል ካት ብቻ የትኛውንም እዛም እዚህም እያደረጉ ነው የሚማሩት። ይሄ ስኪላችሁን ወይም ሶሊድ የሆነ ፋውንዴሽን እንዲኖራችሁ አያደርግም። በጣም አሪፍ የሆነ መሰረት ይዛችሁ ለመነሳት አንድ ፕላትፎርም ብቻ መርጣችሁ በዛ ፕላትፎርም ላይ በደንብ ከተለማመዳችሁ በኋላ አትሊስት አድቫንስ ካደረጋችሁ በኋላ መቀጠል ትችላላችሁ ማለት ነው። አንድ ፕላትፎርም ምረጡ። ላይክ ፕሪሚየር ስፔሻሊ ላይክ ፒሲያችሁ ማይችል ከሆነ ካፕከት፣ ፒሲም ከሌላችሁ ካፕከት በስልክ አለላችሁ። ላይክ ፒሲ እስክታገኙ እኔ በጣም ብዙ ኤዲተሮችን አውቃለሁ በስልካቸው ብቻ ኤዲት ያደረጉ ብዙ መኒ ሜክ የሚያደርጉ ማለት ነው። አትሊስት አሪፍ ስልክ ይኖራችኋል ትንሽ ከሰራችሁ በኋላ፣ ከዛም አሪፍ ኮምፒውተር ምናምን ነገር ይኖራችኋል። ቴክ ቱቶሪያል እንዴት እንደሚሰራ ወቁ፣ ተማሩበት። ከዛ በመቀጠል ጀስት ማስተር አድርጉ። የፎንም ይሁን የፒሲም በቃ አንድ ፕላትፎርም ምረጡ። ከዛ ፕላትፎርም ላይ ማስተር አድርጉ። የትኛውንም አይነት ክሬቲቭ ወርክ ልትሰሩ ትችላላችሁ። ነገር ግን ይሄኛውም ሁለተኛው ሪኮመንዴሽን በጣም ይጠቅማቸዋል። ምንድነው እሱም? ዩቲዩብ ላይ ፈልጉ። ላይክ አሪፍ የሆነ ኮንተንት ክሬተር የትኛውም ሊሆን ይችላል፣ ከውጭም ከሀገር ውስጥም ሊሆን ይችላል። ቤስት የምትሉትን ኮንተንት ክሬተር ፈልጉ፣ ወይም ደግሞ ሶሻል ሚዲያ ላይ ትሬንዲንግ የሆኑ ኮንተንቶችን ፈልጉ። ስፔሻሊ በኤዲቲንግ ከሆነ ትሬንዲንግ የሆኑ ኤዲቲንጎችን ፈልጉ። ፕሮባብሊ ከ3 እስከ 5 የሚሆኑ ትሬንዲንግ ኮንተንቶችን ካገኛችሁ በኋላ እነዛን ኮንተንቶች ራሳችሁ ሪክሬት ታደርጋላችሁ። አንድ ባንድ ምን ተጠቀሙ፣ ይህንን ነገር ለመግለጽ ምን ተጠቀሙ፣ ይህንን ነገር ለማለት ምን ተጠቀሙ። በዚህ ፕሮሰስ ስቶሪ ቴሊንግን ትማራላችሁ፣ ፔሲንጉን ትማራላችሁ። እንደገና ደግሞ እሱ ብቻ አይደለም፣ ሞር ፕራክቲካል የሆነ እውቀት ይኖራችኋል። እንደዚህ ካደረጋችሁ በኋላ በራሳችሁ ኤዲት ላይ አንድ ባንድ ትሞክራላችሁ ማለት ነው። ያንን ካደረጋችሁ ቢሊቭ ሚ ወዲያው ስኪልድ ትሆናላችሁ። ስፔሻሊ ቪዲዮ ኤዲቲንግ ስትማሩ ብዙ አይነት ስታይሎች አሉ፣ ብዙ አይነት ኤዲቲንግ ትሬንዶች አሉ። ከዛ ውስጥ አንዱ ሾርት ፎርም ኮንተንት ምንለው ይሆናል፣ ሎንግ ፎርም ኮንተንት ኦር ኤኒቲንግ ላይክ ሚውዚክ። ብዙ አይነት ኤዲቲንጎች አሉ። ፕሮባብሊ እናንተም ይሄን ዲፕሊ ለማወቅ ከፈለጋችሁ በዚህ ቻናል ቪዲዮ ሰርችላችኋለሁ። ቶፕ 10 የሆኑ የቪዲዮ ኤዲቲንግ ኒቾችን ብሬክዳውን አድርጌ ሰርቻለሁ። ጋር በሚመጣው ሊንክ ገብታችሁ ወይም ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ገብታችሁ ቶፕ 10 የሆኑ የቪዲዮ ኤዲቲንግ ኒቾችን
ታዩታላችሁ። ከዛ ውስጥ አንዱ መርጣችሁ መስራት ትጀምራላችሁ ማለት ነው። ሶስተኛው ሪኮመንዴሽን፣ ይሄኛውም ሪኮመንድ ማደርጋችሁ ነገር በየትኛውም አይነት ክሬቲቭ ወርክ ላይ ልትሆኑ ትችላላችሁ፣ በግራፊክስም ኢቨን በቪዲዮ ኤዲቲንግ። ይሄኛውን ሪኮሜንዴሽንም አፕላይ የምታደርጉ ከሆነ ለርኒንግ ፕሮሰሳችሁን 10 እጥፍ ታበዙታላችሁ። ይሄኛው ሪኮሜንዴሽን የምንድነው? ኮሚኒቲ ጆይን ማድረግ ነው። ኮሚኒቲ ላይ ብትገቡ ምን አይነት ጥቅሞች አሉ የሚለውን ነገር ልንገራችሁ። ምናልባት ጀማሪዎች ከሆናችሁ ኦር ላይክ በጣም ጋይዳንስ የምትፈልጉ ከሆነ ኮሚኒቲ ላይ መግባታችሁ በጣም ትልቅ ጥቅም አለው። አንደኛው ጥቅም ምንድነው? የሰራችሁትን የትኛውም አይነት ክሬቲቭ ወርክ ቪዲዮ ኤዲቲንግም ሊሆን ይችላል፣ ኤዲት ያደረጋችሁትን ወርክ፣ ዲዛይን ያደረጋችሁትን ግራፊክስ ኦር የትኛውንም አይነት ነገር እዛ ኮሚኒቲ ውስጥ ፖስት ታደርጉና ሬት ታስደርጋላችሁ። ፕሮባብሊ እዛ ውስጥ ከእናንተ የሚሻሉ ብዙ ኤዲተሮች ሊኖሩ ይችላሉ፣ ብዙ ክሬቲቭ ወርከሮች ሊኖሩ ይችላሉ። እነሱ ሬት ያደርጋሉ እና እነሱ ጀጅ ያደርጋሉ ኦር ኮሜንት ያደርጋሉ። ገና ጀማሪዎች ከሆናችሁ የራሳችሁን ስራ ጀጅ ማድረግ አትችሉ። እናም ለዛ ነው ኮሚኒቲ ግድም ያስፈልጋችሁ። ሌላኛው ጥቅም ደግሞ የኮሚኒቲ ላይክ ፍሪ ነገሮች ይኖራሉ፣ ሶፍትዌሮች፣ አናውንስመንት not only that ፍሪ አሴቶች ፕሮባብሊ ለእናንተ ክሬቲቭ ወርክ በጣም ጠቃሚ የሆኑ ኤሌመንቶችን ብታገኙበት ፕሌስ ነው። ኮሚኒቲ ውስጥ ጆይን ማድረግ ከቻላችሁ ወይም አሪፍ የሆነ ኮሚኒቲ አግኝታችሁ ጆይን ካደረጋችሁ ቢሊቭ ሚ የእናንተን የለርኒንግ ኢቨን የወርኪንግ ፓዛችሁን በጣም ስሙዝ ነው የምታደርጉት ወይም ኢንጆይ የምታደርጉበት ፕሮሰስ ነው የሚሆነው። የኛ የቴሌግራም ግሩፕ ደግሞ በጣም ብዙ ክሬቲቭ ወርከሮች ያሉበት፣ ግራፊክስ ዲዛይነሮች፣ ናት ኦንሊ ግራፊክስ ቪዲዮ ኤዲተሮች ያሉበት፣ ኢቨን ዌብሳይት ዴቨሎፐሮች ያሉበት እና ስራዎቻችሁን እዛ ላይ ፖስት ብታደርጉ በዛ ኤሪያ ላይ ያለ ሰው አንሰር አድርጎ ለእናንተ ኮመንት የሚሰጥበት። እሱ ብቻ ሳይሆን ወደፊት ትላልቅ ቢዝነሶችን ቢውልድ ማድረግ የምትፈልጉ ከሆነ ኢንተርናሽናል የሆኑ ቢዝነሶችን ቢውልድ ማድረግ የምትፈልጉ ከሆነ እኔም የራሴን ጆርኒ ዶክመንት አድርጌ እዛ ላይም ፖስት ማደርግበት ፕላትፎርም ነው ኦር ግሩፕ ነው። ኢቨን ከኔ ጋር የምትገናኙበት ግሩፕ ነው። ከታች ዲስክሪፕሽን ላይ ባለው ሊንክ ገብታችሁ የቴሌግራም ግሩፕን ታገኛላችሁ። የትኛውንም አይነት ክሬቲቭ ወርክ ብትሰሩም አራተኛው ሪኮመንድ ማደርጋችሁ ነገር በጣም ይጠቅማቸዋል። እሱ ምንድነው? ኮንሲስተንሲ ነው። በየትኛውም አይነት ወርክ ሊሆን ይችላል። ኮንሲስተንሲ ከሌላችሁ ስፔሻሊ ለርኒንግ ፓዛችሁ ኮንሲስተንት ካልሆነ ሁሌ የምትማሩ ከሆነ 1 ሳምንት 2 ሳምንት እንደ ቀልድ ካለፈ ምንም ሳትማሩ ምንም ሳታውቁ ምንም ፕራክቲስ ሳታደርጉ እንደገና ተመልሳችሁ መታችሁ ካቆማችሁበት ልቀጥል ብሎ ነገር የለም። ከዜሮ ነው እንደገና የምትጀምሩት። ለርኒንግ ፕሮሰሳችሁን ስፔሻሊ በጣም ኮንሲስተንትሊ ተምራችሁ ፐርፌክት መሆን አለባችሁ። በቀን አትሊስት የሆነ ያክል ሀወር ዴዲኬት አድርጋችሁ ለዚህ ክሬቲቭ ወርክ ለርን ማድረግ መቻል አለባችሁ። ፕሮባብሊ ዩኒቨርሲቲ ተማሪዎችም ከሆናችሁ ኦር ሃይ ስኩልም ኢቭን ተማሪዎች ከሆናችሁ ኦር ስራ ላይም ካላችሁ አትሊስት በጣም የምትወዱት ክሬቲቭ ወርክ ካለ ያን ስኪል ለርን ለማድረግ በጣም ኮሚትድ ሆናችሁ አትሊስት በቀን የተወሰነ ሀወር መስጠት አለባችሁ። ለርን ማድረጋችሁ ኦር ላይክ ቪዲዮ ማየታችሁ ብቻ በቂ አይደለም። ፕራክቲስ ማድረግ መቻል አለባችሁ። የትኛውም አይነት ኢንዱስትሪ ላይ ልትሆኑ ትችላላችሁ። ፕራክቲስ ካላደረጋችሁ ለርን ማድረጋችሁ ብቻ ኦር ላይክ ቪዲዮ ማየታችሁ ብቻ ምንም ትርጉም የለውም። ፕራክቲስ ማድረጋችሁን አትርሱ። አሁንም ለሁላችሁም የሚሆን ሪኮሜንዴሽን፣ የትኛውም አይነት ስራ ላይ ልትሰሩ ትችላላችሁ። ፕሮባብሊ የትኛውም አይነት ስኪል መርጣችሁ ልትለማመዱ ትችላላችሁ። ነገር ግን ይሄንን አፕላይ ካላደረጋችሁ ምንም አይነት ሪዛልት ላታዩ ትችላላችሁ። ቢሊቭ ምንም አይነት ዛትማች ኤግዛጁሬት የሆነ ሪዛልት ላታዩ ትችላላችሁ። እሱ ምንድነው? ትዕግስተኛ መሆን አለባችሁ። በጣም ትዕግስተኛ። ስፔሻሊ ኤርሊ ስቴጅ ላይ አሪፍ የሆነ ሶሊድ ፋውንዴሽን ይዛችሁ ካልሄዳችሁ፣ በጣም አሪፍ የሆነ መሰረት ጥላችሁ ካልሄዳችሁ፣ መሰረት የሌለው ቤት ተመልሶ መውደቀው አይቀርም። እንደዛ ነው የምትወሩት። ትንሽ እንደሰራችሁ ትንሽ እንዳወቃችሁ ማርኬት ላይ ገብታችሁ አታጨናንቁ። እኔ ከዚህ በፊት የሰራው ቪዲዮ አለ ላይክ ምን ለማሳየት ነው። አብዛኛው ሰው ቪዲዮ ኤዲተር ነኝ ይላል። አፕላይ ሲያደርጉ የሚልኩት ፖርትፎሊዮ ኢዝ ላይክ ዘ ወርስት ነው። ኢቭን ፕሮፖዛላቸው ዘ ወርስት ነው። በጣም ደስ ማይል ነገር ነው። ከዛ ሳይድ ያለው ሰው የትም አይሄድም፣ ማርኬቱ የትም አይሄድም። ክላይንት ሁሌም አለ። ስፔሻሊ በዚህ ጊዜ መቼም ክላይንት አታጡ። በዚህ ጊዜ ግን የምታጡት ስኪል ነው። እንደ ብዙዎቹ ትንሽ እውቀት ይዛችሁ ክላይንት ታሳድዱና አሪፍ ፔርፎርም ካላደረጋችሁ ክላይንት ደግሞ አይቀጥርም። ያንን ደግሞ ስላልቀጠረ ተስፋ ትቆርጣላችሁ። እንደገና ተመልሳችሁ ለርን ማድረግ አትፈልጉም። እንደገና ፕራክቲስ ማድረግ አትፈልጉም። ያ ከሚሆን ጀስት ጊቭ ኢት ታይም ጋይስ። አትሊስት 3 ወር ኦር 6 ወር ስጡት ለስኪላችሁ። በጣም ስኪል ዳፑ ነው። ስራ ላይ ገብታችሁ ስራውን ትሰራላችሁ እንጂ ስኪላችሁ ዛትማች አያድርግ። ለምንም አይነት ኢንፑት ተመሳሳይ የሆነ አውትፑት አለ። ፕሮባብሊ እናንተ ኢንፑት የምታደርጉት ነገር ትንሽዬ ሆኖ ስኪላችሁ ትንሽዬ ሆኖ ትልቅ አውትፑት አጠብቁ ማረል። አሪፍ አውትፑት የምትፈልጉ ከሆነ አሪፍ የሆነ ስኪል ያስፈልጋቸዋል። አሪፍ የሆነ
እውቀት ኦር አሪፍ የሆነ ነገር ያስፈልጋቸዋል። ያን ደግሞ ለማድረግ ሊትራሊ ፕራክቲስ ማድረግ ነው። ጊዜ ሰጥታችሁ መለማመድና መማር አለባችሁ። ምንም አይነት ትንሽ አስገብታችሁ ትልቅ አገኛለሁ ብሎ ነገር የለም። ስፔሻሊ መጀመሪያ ላይ ከሆናችሁ በጣም መስራት ይጠበቅባችኋል። ጀስት ክላይንት ይመጣል፣ ስራችሁን አይቶ ነው የሚመጣው። ያን የምታሳዩትን ነገር ፕሩቭ የምታደርጉትን ነገር ካደረጋችሁ ጋይስ ቢሊቭ ሚ በዚህ ክሬቲቭ ጆርኒያችሁ ሳክሰስፉል የምትሆኑ ነው የሚሆነው። ጋይስ ሰመራይዝ ለማድረግ የመጀመሪያው ቹዝ ዋን ፕላትፎርም፣ አንድ ፕላትፎርም ብቻ ወይም አንድ ሶፍትዌር ብቻ ምረጡ። ከዛ በኋላ በደንብ ተማሩትና ስኪላችሁን አሳድጉ እዛ ሶፍትዌር ላይ ዘሴም ናቸው ሁሉም። ትንሽ እዛ ላይ ካወቃችሁ ሁሉም ሴም ነው የሚሆነው። በጣም ቀላል ፕሮሰስ ነው። ሁለተኛው ደግሞ የሚሆነው ትሬንዲንግ የሆነውን ነገር ሰብስባችሁ ከሶሻል ሚዲያ ላይ ወስዳችሁ ጀስት ራሱን ሪክሬት ለማድረግ ራሱን ማለት። ሶስተኛው ደግሞ ምንድነው ኮሚኒቲ ጆይን ማድረግ ነው። ቤስት የሚባል ኮሚኒቲ ያለን እኛም ቴሌግራም ላይ፣ ያንን ቴሌግራም ግሩፕ ከታች ዲስክሪፕሽን ላይ ታገኛላችሁ። እዛ ጆይን በማድረግ ስኪላችሁን ማሳደግ ትችላላችሁ። አራተኛው ኮንሲስተንት መሆን። በምሰሩት በየትኛውም አይነት ክሬቲቭ ወርክ ኮንሲስተንት ካልሆናችሁ ቢሊቭ ሚ ጋይስ ፌል ታደርጋላችሁ። አምስተኛው ትዕግስተኛ መሆን ነው። ትዕግስት ከሌላችሁ ምንም ነገር ማድረግ አትችሉም። በትዕግስት ስኪላችሁን አሳድጉ። ከዛ በኋላ ክላይንት ራሱ ይፈልጋችሁ። ከፍሪላንሲንግ ወጣችሁ ኤጀንሲ ቢውልድ አድርጋችሁ ስኬል አፕ ለማድረግ በጣም ይቀላችሁ። ያ ጋይስ ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እንደገና ምንም አይነት ኩዌስችን ካላችሁ ጀስት ኮመንት ላይ አሳውቁኝ። በሌላ ቪዲዮ እስክንገናኝ ይመቻችሁ።